አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ እህቶቼ ሰላም እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት በጣም ቆንጅዬ በጣም አሪፍ ነገር ይዤላችሁ መጥቻለሁ። 3 ነገር ማለት ነው። ያው ሽቶ ነው። ይሄ ደግሞ በጣም አሪፍ ይጠቅማል ብዬ ያሰብኩትን ይዤላችሁ መጥቻለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ዩቲዩብ ቻናሌን ተባበሩኝ፣ አግዙኝ ማለት ነው ውዶቼ። ይዤላችሁ የመጣሁት ይሄ ከመጀመሪያ ላይ ይሄ በቃ ጥሩ ሽታ ቤት እንዲኖረው በስልካችሁ ሻህን ማድረግና ሽታው በቃ የቤቱ ሽታ በጣም ቆንጆዬ እንደሆነ ነው የሚረዳው። በጣም አሪፍ ነው። እንደዛ አድርጋችሁ ሻህን ማድረግ ትችላላችሁ። እዚህ ጋር ማለት ነው የሻህን ማድረግ ያለው በጣም አሪፍ ነው። በዚህ ጋር ደግሞ ጥሩ እንትኖች አሉት እና በጣም አሪፍ ነው። እንደዚህ ያለ ገዝታችሁ ተጠቀሙ። ከዚህ ጋር ደግሞ መውጣት ትችላላችሁ። በስልኬ ላይ ካሜራ ስላስኩ በእጄ በዛኛው እጄ አልተመቸኝም እና ነው ውዶቼ። እንግዲህ ዛሬ የመጣሁት እንደዚህ ያለ ሽቶ ብትገዙ በጣም አሪፍ ነው። ትወዱታላችሁ ብዬ አስባለሁ። በጣም ቆንጆ ሽቶ ነው። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበርታቱኝ። እዚህ ጋር ደግሞ ማሳያችሁ ሚስክ ቆንጆዬ ሽቶ በጣም አሪፍ የሆነ ሽቶ ነው። በጣም ቆንጆዬ ነው። በጣም ነው የምትወዱት። በጣም አሪፍ የሆነ ሽቶ ነው። በቃ ሻወር ወስዳችሁ ስታበቁ ምናምን ነገር ትንሽዬ በቃ አለ አይደለ? ይሄ ምስክ ማለት ነው። ምስክ በጣም ቆንጆዬ ምስክ ነው። በጣም ደስ ይላል። እንደዚህ ያለ እንግዲህ ገዝታችሁ ብትጠቀሙ ትወዱታላችሁ ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ኢትዮጵያንም ኢንሻአላህ ቀጣይ ቪዲዮ አዳዲስ ነገሮችን ስለቅ እንዲደርሳችሁ ማለት ነው ውዶቼ። በቅንነት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁኝ። መልካምነት ለራስ ነው። መልካም እንሁን። አላህ ሱብሓነሁ ወተዓላ ደግሞ እንግዲህ ትልቅ ደረጃ የምንደርሳለን ያድርገን። ሁላችንም እርስ በርስ እንተባበር፣ እርስ በርስ እንተጋገዝ ማለት ነው። ባንድ ተያይዘን እንደግ እላችኋለሁ ውዶቼ። እዚህ ጋር ደግሞ የማሳያችሁ ቆንጆዬ ክሬም ነው። ክሬም በጣም አሪፍ ክሬም ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ እንግዲህ ፊታችሁን ታታብዙ ተጠቀሙበት ክሬም ነው ማለት ነው። ቆንጆ የክሬም ማለት ነው። አለ ሁሉ ሐል ይጠቅማል ብዬ ያሰብኩትን ለእናንተ ይዤላችሁ መጥቻለሁ ውዶቼ። እንግዲህ ያው ሼር ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። አዳዲስ ነገር ሳመጣ እንዲደርሳችሁ ማለት ነው። ይሄ ደግሞ እንደምታዩት የአይናችሁን ቅንድብ ምናምን ማስተካከያ ነው። በጣም ቆንጆዬ ነው። ብዙ ነው። ከሺኤም መጥለብ ትችላላችሁ ማለት ነው። እንደዚህ ያለ በጣም አሪፍ ነው። በጣም አይናችን ከቅንድባችንን ማስተካከያ ምናምን በጣም ቆንጆዬ ነው ማለት ነው። አሪፍ ነው። ተጠቀሙበት። ይጠቅማችኋል፣ አይጎዳችሁም ማለት ነው። ለእኔ የጠቀመኝን ነገር ነው ይዤላችሁ የመጣሁት። የሚጎዳኝን ነገር ይሄ ነገር ይጎርቶኛልና እንደዛ ተጠቀሙ እላችሁ ነበረ። ግን እኔን እስካሁን ስላልጎዳኝ ለዛ ነው ይዤላችሁ የመጣሁት። በጣም አሪፍ ነው። ይጠቅማል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት። ውድና የተከበራችሁ እህቶቼ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ ነገሮችን ይዤላችሁ እመጣለሁ። ይሄ ደግሞ እንግዲህ ተፍቴህ ፊታችሁን ክሬም ነው። ይሄም እንደዚሁ ክሬም ነው። በጣም ቆንጆ ክሬም፣ አሪፍ ክሬም ነው ለፊታችን። ማዳት ምናምን ላለባችሁ እህቶች በጣም ቆንጆ ክሬም ነው የምትቀቡት። ይሄንን ክሬም ሁለቱን የሚያሳዩኋችሁ ማታ አፏን ማታ ልትተኙ ስትሉ ትቀቡታላችሁ። ከዛ ጠዋት ላይ እንትን ትሉታላችሁ ማለት ነው። ጠዋት ላይ ትታጠቡታላችሁ ማለት ነው እንጂ ተቀብታችሁት ወደ ውጭ ወይም እንደዚህ ምናምን ፀሐይ ላይ እንድትሄዱ አይደለም። አጠቃቀሙ እንደዚህ ነው ማለት ነው። እሺ ማታ ላይ ብቻ ነው። ማታ ላይ ትቀቡትና
ጧት ስትነሱ በምትጠቀሙት እንትን ፊታችሁን በምትታጠቡበት በዛ መታጠብ አለባችሁ ማለት ነው። በቅንነት ላይክ፣ ሼር፣ ሰብስክራይብ ይህንን ቪዲዮ ቢያንስ ከወደዳችሁት አስር ሰብስክራይብ በትንሹ ማለት 10 ሰብስክራይብ 11 ላይክ እንደዚህ እፈልጋለሁ። አበረታቱኝ። ይጠቅማል። እኔ የጠቀመኝን ነገር ነው ይዤላችሁ የመጣሁት። ወደፊትም ሌላ ነገሮችንም ይዤላችሁ እመጣለሁኝ። ትወዱታላችሁ ብዬ አስባለሁኝ እና ውዶቼ አበረታቱኝ እላችኋለሁ። ስወዳችሁ የኔ ቅን እህቶች በቅንነት አበረታቱኝ ባካችሁ። ኢትዮጵያን አሳድጉልኝ እላችኋለሁ። በመተባበር እንግዲህ አብረን ትልቅ ደረጃ እንድረስ እላችኋለሁ ውዶቼ። እንግዲህ አላህ ሱብሓነሁ ወተዓላ ሀገራችንንም ሰላም አላህ ያደርግልን፣ እኛንም አላህ ሰላም ያደርገን። ወጥቶ ከመቅረት አላህ ሱብሓነሁ ወተዓላ ይጠብቀን። እህት ወንድሞቻችንንም እንግዲህ በባህር የሚመጡትን አላህ ሱብሓነሁ ወተዓላ ሰፊ የሆነ ርዚቃቸውን አገራቸው ላይ ይስጣቸው። ብዙ ሰዎች እየመጡ ስላስቸገሩ ብቻ ምንም ማድረግ አይቻልም። ዱአ አድርጉ፣ ሁላችሁም ዱአ አድርጉ። ሀገራችን ሰላም እንዲሆን ሰላም አላህ እንዳመጣልን ዱአ አድርጉ። ዋናው ለሰው ልጅ የሚያስፈልገው ዱአ ነው። እርስ በርሳችን ደግሞ እንተባበር፣ ለትንሹም ለትልቁም እንተባበር፣ አንጨካከን። በውጭ ሀገርም ያለን በውስጥም ያለን አገር ቤትም ያለን እባካችሁ መጨካከን ማግኘትን ታይሆን የሚሰጠው ማጣትን ነው የሚሰጠው። ሰላምን ደስታን ታይሆን ሰላምን ነው የሚነሳው። እና እባካችሁ አትጨካከኑ ላለሁኝ እርስ በርሳችን አንጨካከን እላችኋለሁ ውዶቼ። በቅንነት እንግዲህ ሰብስክራይብ እያደረጋችሁ አበረታቱኝ፣ አሳድጉኝ። እኔንም እንግዲህ አድጌ ትልቅ ደረጃ ደርሳለሁኝ ብዬ አስባለሁ። ደግሞ የሚያሳካው አላህ ነው። ካላህ በታች ደግሞ የእናንተን እገዛ እፈልጋለሁኝ። አግዙኝ፣ አበረታቱኝ እላችኋለሁ ውዶቼ። እኔ በእውነት ዩቲዩብ ከከፈኩ ጀምሬ በቃ ልነግራችሁ አልችልም። ቢከፋኝም ምንም ብለኝም ወደዚሁ እየመጣሁ ያው ጮሃለሁ ከእናንተ ጋር። ብዙ እህቶቼን አይዞሽ በርቺ ጠንክሪ ይሉኛል። አይዞሽ ጠንክሪ አብሽሬ ለምትሉኝ እህቶቼ በጣም ነው የማመሰግነው። በጣም አመሰግናችኋለሁኝ። በእውነት በጣም ነው ደስ ያለኝ። ምን እንደምላችሁ አላቅም። አላህ ይስጥልኝ። አላህ እድሜና ጤና ይስጣችሁ። አብሽሩልኝ። እናንተም ጠንክሩ። በሆነ ነገር ተስፋ አትቁረጡ። ተስፋ መቁረጥ አያስፈልግም። መጎበዝ መጀገን ነው የሚያስፈልገው። ተስፋ እንዳትቆርጡ። የሆነ ነገር ለመስራት አስባችሁ ለማድረግ አስባችሁ ተስፋ አትቁረጡ። ተስፋ እንዳትቆርጡ። በዛ በአላማችሁ በዛ በስራችሁ ላይ መጠንከር አለባችሁ ማለት ነው። ተስፋ ተቆረጣችሁ ደግሞ ጀመር አድርጋችሁ አንድን ስራ አንድን ነገር የምትተው ከሆነ ውጤታማ አትሆኑም ማለት ነው። ውጤታማ የምትሆኑት በቃ ጠንክራችሁ በዛው በአላማችሁ ጠንካራ ሆናችሁ ከዘለቃችሁ መጨረሻ ላይ ውጤታማ ትሆናላችሁ እላችኋለሁ። እንግዲህ ያው እንዳላበዛባችሁ የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት ከመጀመሪያው እስከ መጨረሻው ተከታተሉ። ያው የጠቀመኝ ነገር እንደነገርኳችሁ ነው ይዤላችሁ የመጣሁት። አበረታቱኝ እላችኋለሁ። ውድና የተከበራችሁ እህቶቼ እንደዛ አዳዲስ ቪዲዮ ስመጣ አሳያችኋለሁ። በጣም አሪፍ ነው። እዚህ ጋር ደግሞ የረሳሁት ነገር አለ። ይሄ ደግሞ ፊታችሁና ግንባራችሁ እየተሸበሸበ የሚያስቸግራችሁ በጣም አሪፍ ነው። ክሬም አድርጋችሁ ፊታችሁን የደም ስራችሁ እንዲዘዋወር የሚያደርግ ወይንም እዚህ ጋር አካባቢ አፍንጫ አካባቢ ያለ እንትን አለ አይደለ? በውፍረትም ሆነ በእንትንም የሚመጣ አለ። እሱን ማስተካከያ ነው። በጣም አሪፍ ነው። ትወዱታላችሁ። ይሄን ይመስላል። ቆንጆዬ ነው። ተጠቀሙበት እላለሁ። ራሳቸው ነውና ከመጀመሪያው እስከ መጨረሻው ተከታተሉ። በጣም አሪፍ ነው። እንደዚህ እያረጋችሁ ፊታችሁን እንደዚህ እያረጋችሁ ስታረጉት በደንብ ነው እንትን የሚልላችሁ ማለት ነው።
በጣም ነው ፊት የሚያስተካክለው ማለት ነው። እና ላይክ ሸር ሰብስክራይብ በማድረግ አተባበሩኝ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ አላህ ስብሓንሁ ወተዓላ እኔንም እናንተንም ሰላም ያደርገን፣ በሰላም አላህ ያገናኘን። ያላህ ሰላም ያላህ እዝነት አይላችሁ። አላህ ስብሓንሁ ወተዓላ ከክፉ ነገር ሁላችንንም ይጠብቀን ያ ረብል ዓለሚን። እና ኢንሻአላህ ቀጣይ ቪዲዮ እመጣለሁኝ። ባላችሁበት ሰላማችሁ ብዝዝት ይበልልኝ ውዶቼ። እና ይሄን ይመስላል እንግዲህ ዛሬ የጠቀመኝን ነገር ቆንጆዬ ነገር ነው ይዤላችሁ የመጣሁት። ተጠቀሙት፣ ገዝታችሁ ተጠቀሙ እንደዚህ እላችኋለሁ። እስከ 11 ደቂቃ ሊሆን ነው። 11 ደቂቃ ሊሆን ትንሽ ነው የቀረው። ከዛ እወጣለሁ። በቃ 11 ደቂቃ ሆኗል። አብሽሩልኝ ውዶቼ። ኢንሻአላህ ቀጣይ ቪዲዮ እመጣለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።